የአምላክ መልስ አለ ግን የሚመልስላቸው የፈለገውን ስለሆነ ለዛ መልስ ሬዲ ሆኑ። ማርያምና ማርታ የጠየቁት ሌላ ነው፣ የመለሰላቸው ሌላ ነው። የጠሩት ቀንና የጠበቁት ቀን ሌላ ነው፣ የመጣው ሌላ ነው። በጣም ትዕግስት ያስፈልጋል። ዛሬ የሆነ ትዕግስት፣ የአምላክ ክብር በደንብ እንዲመጣ ጠላቶቻችሁ ተሰብስበው እስኪገቡ ትዕግስት። ብዙ ወጥመድ ተዘጋጅቶ ለ50 አይጥ የተዘጋጀ ወጥመድ አንድ ሲገባ አይዘጋም። 49 ያሉ ተሰብስበው እስኪገቡ ይጠበቃል። ትዕግስት ያስፈልጋል። ንገሩ ዞር ብላችሁ ትዕግስት ያስፈልጋል። ወይኔ እግዚአብሔር ቃል እኮ ቁንን ያለ የተሳሳተ መረጃ ደርሷቸዋል። እነሱ እየተመሩ እንጂ መንገድ ጠፍቶባቸው ምናልባት እናንተም ባታውቁ እንኳን እያለፋችሁበት ያለውን መንገድ ምን እየሆንኩ ነው ብትሉ እየተመራችሁ ነው። ነካ አርጉት። በማይገባህም መንገድ ይመራሃል። እየመራህ ነው። በማይገባህ መንገድ ለምን በምትለው መንገድ እየመራህ ነው። እስከ መቼ ትላለህ ግን እየመራህ ነው። ብቻዬን ነው ወይ ትላለህ ግን እየመራህ ነው። ምን ይሻለኛል እያል ግን እየመራን ነው። ወዴት ነው የምንሄደው ግን እየመራን ነው። የፈርዖን ልብ ይደነድንም እየመራን ነው። ጩሁና እየመራኝ ነው። ሃሌሉያ። ወዴት ነው እያሉ ነው ግን እየመራቸው። ስለዚህ በማታውቁት መንገድ ስለመራችሁ እያስረዳችሁ መውሰድ አይጠበቅበት። ዋናው ይምራችሁ እንጂ ዋስትናውን የሚመራችሁ ይወስዳል። እግዚአብሔር ስለ እናንተ ይዋጋል። እናንተ ያለባችሁ ምን ማለት ብቻ ነው? መታገስ ብቻ ነው ይላል። መታገስ። እስቲ መታገስ በሉ። ይሄ ተአምር፣ ይሄ ጣልቃ ገብነት ምን ይፈልጋል? ትዕግስት ይፈልጋል። ፈተና ወዮ ቢያስብል፣ ከኋላ ወዮ ቢያስብል፣ ዝጉ ወዮ ቢያስብል፣ ደመናው ዝም ቢል ወዮ የሚያስብል ነገር ኖሩ መታገስ። መፍትሄው መታገስ ብቻ ነው። አቅጣጫ የሚያሳየው እግዚአብሔር ነው። ደመናው ከፊት እየሄደ ነው። እኔም ብለውም በሏ ያስወጣቸው እግዚአብሔር ነው። የሚመራ እግዚአብሔር ነው። ደመናንም የሚልክ እግዚአብሔር ነው። እነዚህን ሁሉ አድርጎ አልሸነፍም በሉ እስቲ። መርቶኝ በሉ መንገድ አይጠፋኝም። ግር ቢለኝም ነፃ ያወጣኝ፣ በበግ ደም የፈታኝ፣ ያስኬደኝ፣ መሃል ላይ አይተወኝም። ይልቁኑ በሉ በሚሄድበት መንገድ በሚያገኘኝ ፈተና እየተከተለ ክብርን ይወስዳል። በጠላቶች የፊት ተናገር ውስጥ ክብርን ይወስዳል። ለሞት አይደለም፣ ለሐዘን አይደለም፣ ለለቅሶ አይደለም፣ ለተስፋ ማጣት አይደለም፣ ለእግዚአብሔር ክብር ነው በሉ እስቲ። እሺ አሁን እዛ ፍሬም ውስጥ ሆናችሁ በጣም በመንፈስ ሆናችሁ እንድትሰሙት ነው። የአምላክ መልስ አለ ግን የሚመልስላቸው የፈለገውን ስለሆነ ለዛ መልስ ሬዲ ሆኑ። ማርያምና ማርታ የጠየቁት ሌላ ነው፣ የመለሰላቸው ሌላ ነው። የጠሩት ቀንና የጠበቁት ቀን ሌላ ነው፣ የመጣው ሌላ ነው። በጣም ትዕግስት ያስፈልጋል። ዛሬ የሆነ ትዕግስት፣ የአምላክ ክብር በደንብ እንዲመጣ ጠላቶቻችሁ ተሰብስበው እስኪገቡ ትዕግስት። ብዙ ወጥመድ ተዘጋጅቶ ለ50 አይጥ የተዘጋጀ ወጥመድ አንድ ሲገባ አይዘጋም። 49 ያሉ ተሰብስበው እስኪገቡ ይጠበቃል። ትዕግስት ያስፈልጋል። ንገሩ ዞር ብላችሁ ትዕግስት ያስፈልጋል። ቃሌ ደግሞ እንዳልሆነት አነብላችኋለሁ። እስራኤላውያንም ተመልሰው በሚግዶልና በባህር መካከል ባለው በፊሃይሮት አጠገብ እንዲሰፍሩ ንገራቸው። በበዓል ዛፎንም አንጻር በባህር አጠገብ ይስፈሩ። ቁጥር 3 ፈርዖንም እስራኤላውያንን ግራ ተጋብተው በምድረ በዳ በመቅበዝበዝ ይንከራተታሉ ብሎ ያስባል። ስለ እስራኤል ምን ብሎ ያስባሉ? ምን ብሏቸው? ግራ ገብቷቸው አይልም እንዴ ቃሉ? ቆይ ሌላ መጽሐፍ ነው እንደያዛችሁት? እሺ ልድገመው፣ ከባድ ቃል ነው። ቁጥር 3 ፈርዖንም እስራኤላውያን ግራ ተጋብተው በምድረ በዳ በመቅበዝበዝ ይንከራተታሉ ብለው ለምን እንደዚህ ያሰቡት? የሰው እግር ዱካ ባወጣው መንገድ ሳይሆን እስራኤል እየሄደ የነበረው ምንም የእግር ዱካ ባልነበረበት መንገድ ስለነበር የሚሄዱት የተንከራተቱ ነው። ጠላቶቻችሁ ያስባሉ የሆነ እንዲህ ስትሉ ተምታቶባት ነው ብለው የተሳሳተ መረጃ እንደሆነ ያውቃሉ። ያው ባይናቸው ያያሉ፣ ግን ሆን ተብሎ ነው። ሆን ተብሎ ነው። እስቲ ሆን ተብሎ ነው በሉ እስቲ። ግን እነሱ ምን ብሎ ነው ያሰቡት? መንገድ ጠፍቶባቸዋል። በየት በኩል እንደሚሄዱ ግራ ስለገባቸው ምን እያሉ ነው? እየተቅበዘበዙ ነው ብለው እያሰቡ ነው። እኔም የፈርዖንን ልብ ስለማደነድ ነው ያሳድዳቸዋል። ነገር ግን በፈርዖንና በሰራዊቱ ሁሉ ለራሴ ክብርን። እዚህ ውስጥ ባለ ታሪክ እግዚአብሔር ነው፣ ህዝቡ አይደለም። ባለ ታሪክ አሳያችኋለሁ። እግዚአብሔር እዚህ ውስጥ ድንገት ይህን ታሪክ ይወስደውና ለራሴ ምንን አገኛለሁ? ክብርን አገኛለሁ ወይም ክብርን ወስዳለሁ ለራሴ። ለምንድን ነው? በኋላ ነግራቸዋለሁ። ፈርዖን ማን ነው ብሎት ነበር። እርሱን አምላካችሁስ ማን ነው ብሎት ነበር። እግዚአብሔር ሊተዋወቀው የቀጠረው ቦታ ነው። ስለዚህ ሙሴ መታገስ አለበት። ላንብብላችሁ። እኔም የፈርዖንን ልብ ስለማደነድ ነው ያሳድዳቸዋል። ነገር ግን በፈርዖንና በሰራዊቱ ሁሉ ለራሴ ክብርን አገኛለሁ። ግብፃውያንም እኔ እግዚአብሔር መሆኔ ማን ነው ብለዋል። ሁለት ምዕራፍ ወደ ኋላ መሄድ ይበቃቸዋል። እስራኤላውያንም ይህንኑ አደረጉ። ቁጥር 5 የግብፅ ንጉሥ ህዝቡ መሄዳቸው በተነገረው ጊዜ ፈርዖንና ሹማምንቱ ስለ እነርሱ የነገራቸውን ሐሳብ በመለወጥ ምን ማድረጋቸው ነው? እስራኤላውያንም እንዲሄዱ ለቀቅናቸው፣ አገልግሎታቸውንም አጣን አሉ። ምን ማለት ነው? አገልግሎታቸውን
አጣን። በስመ አብ አገልግሎታቸውን አጣን። ለካ ያገለግሏቸው ነበር። ባርነት መጥፎ ነው። ባሪያ ያደርጋል ለዛ ጌታ። ለካ ሲለቀቁ እስራኤል መለቀቃቸውን ብቻ ነው እንጂ ያሰቡት ምን እንዳጡ አላወቁም። አገልግሎት እንዳቋረጡ። አሁን ህዝቤ ያመልከኝና ያገለግለኝ ብሎ ዘንድ ልቀቅ ሲል ይሄ የፈርዖን አገልጋይ የነበረ ማህበረሰብ አሁን ደግሞ ማንን እንዲያገለግል እየተገዛ እየተረገጠ አይደለም፣ ነፃ አውጥቶ እያስመለከ የሚያስገለግል አምላክ እንጂ። ያስቸግራችሁ ተመልሰህ ጠላትን አታገለግልም በሉት። በማልቀስ አታገለግለውም ንገሩት። በማንከስ አታገለግለውም። ተስፋ በመቁረጥ አታገለግለውም። ይሄ ነገር ገብቷችሁ ይሆን እንዴ? ስትል እያገለገልከው ነው። የሚፈልገውን እያገኘብህ ነው ማለት። ታነክስለት የሚፈልገውን እያገኘብህ ነው። እኔ ሰው ነኝ ስትል ኦልሬዲ እያገለገልከው ነው። እጃችሁን አንሱና የሚፈልገውን ከኔ አያገኝም በሉ። ጌታ በኢየሱስ ስም። ጌታ ኢየሱስ እኮ ነፃ ያወጣን ከጨለማ ብቻ አይደለም ከባርነት ነው። ባሪያ የሆንላቸው አካላት ነበሩ፣ ያስገብሩን ነበር። ለካ ከጀርባችን እንዲህ እያሉ ያወራሉ። ምናቸውን አጣን ያልኳችሁ እኮ አገልግሎታቸውን። ለካ ጉልበታችንን የአያቶቻቸውን ጉልበት የአባቶቻቸውን ጉልበት ይበሉ ነበር። የእነሱንም ጉልበት ይበዘብዙ ነው። ሪሶርሳቸውን ይወስዱባቸው ነበርና ተበሳጭተዋል። ትዝላችኋል? ያዕቆብ ሲወጣ ከላባ ቤት ደህና በግ ይጠብቅልኝ የነበረውን ሰው አወጡብኝ ብሎ ሊመልሰው ወደ በግ ወደዛ አገልግሎት ሊመልሰው ነው የወጣው። አንብቡት እናንተ ዘፍጥረት ላይ እና የሚከተሉን የይገባኛል ጥያቄ ይዘው ነው። የኔ እኮ ነበረች። ሸቃባ ቤት ሄዳችሁ ታውቃላችሁ? ፈረሴ ይላል ያድቡልቡል ፈረሴ። እና ለማንኛውም እናንተ ሳታውቁ ጠላቶቻችሁ ከእናንተ አገልግሎት አጥተዋል። እኔ ሁሉንም አልበለው። እግዚአብሔር ክብር የሚያገኝበትን ነገር እናንተ የለቅሶና የጩኸታችሁ ምክንያት አታርጉት። ትንሽ ታገሱ። በእድሜክ ዘመን ጠላት ከአንተ አገልግሎት አያገኝም በሉት። ያጣል። አገልግሎት አጥተዋል። ነፃ ወጥተሃል። በነፃነት እንድትኖር ክርስቶስ ነፃነት አውጥቶሃል። እንግዲህ ጸንተ ቁም። እንደገና ለባርነት ቀንበር ኢየሱስ ያድናል። ማነው ጮሆ አሜን የሚለው? ጠላት እኛ ላይ የፈለገውን አያገኝም። ኢየሱስ ጠላቶቻችሁን በመንጠቅ ከነሱ እጅ አበሳጭቷቸዋል። አሁን የሚስቅ ሰይጣን የለም፣ የተቆጣ ነው። የምትስቅ ዓለም ተነጥቀን የወጣ ነው። በዋጋ ተገዝተን ስለሆነ የወጣ ነው። ተበሳጭተዋል። የእናንተን ጉልበት አያገኙም ከዚህ በኋላ። በእናንተ አይገለገሉም ከዚህ በኋላ። ድኜ ቀርቻለሁ የምጮሆ አሜን ይበለኝ። ነፃ ሆነናል። ኢየሱስ ያስቡ እንጂ ያሰቡትን በእኛ የመሰላቸው መንገድ የጠፋብን ነው። እውነቱ ግን ደመና እየመራ ነው። የተሳሳተ መረጃ ደርሷቸዋል ጠላቶቻችሁ። ወይኔ እግዚአብሔር ቃል እኮ ቁንን ያለ የተሳሳተ መረጃ ደርሷቸዋል። እነሱ እየተመሩ እንጂ መንገድ ጠፍቶባቸው፣ ምናልባት እናንተም ባታውቁ እንኳን እያለፋችሁበት ያለውን መንገድ ምን እየሆንኩ ነው ብትሉ እየተመራችሁ ነው። ነካ አርጉት። በማይገባህም መንገድ ይመራሃል። እየመራህ ነው በማይገባህ መንገድ። ለምን በምትለው መንገድ እየመራህ ነው። እስከ መቼ ትላለህ ግን እየመራህ ነው። ብቻዬን ነው ወይ ትላለህ ግን እየመራህ ነው። ምን ይሻለኛል እያል ግን እየመራን ነው። ወዴት ነው የምንሄደው ግን እየመራን ነው። የፈርዖን ልብ ይደነድንም እየመራን ነው። ጩሁና እየመራኝ ነው። ሃሌሉያ። ወዴት ነው እያሉ ነው ግን እየመራቸው ነው። ስለዚህ በማታውቁት መንገድ ስለመራችሁ እያስረዳችሁ መውሰድ አይጠበቅበት። ዋናው ይምራችሁ እንጂ ዋስትናውን የሚመራችሁ ይወስዳል። አላወኩም በሉ እስቲ። ግን እየመራኝ ነው። እንዴት እንደሆነ አላቅም በሉ እስቲ። በየት በኩል እንደሆነ አላቅም። ከፊቴ ግን አለ በሉ እስቲ። ደመናው ከፊቴ አለ። ደመናው ትክክል ነው። ደመናው አይሳሳትም። ለደመናው አቅጣጫ አይጠቆምም። እሺ፣ ለማንኛውም ለጠላቶቻችን የተሳሳተ መረጃ ደርሷቸዋል። እንዴ መርቶኝ ትላለህ። ወጥቼ ጸልዬ ትንቢት ሰምቼ እኮ ነው የጀመርኩት ትላላችሁ። ቢዝነሱን ትንቢት ሰምቼ ጌታ ተናግሮኝ ሙቀት ይዞኝ ነው የጀመርኩት። ወጥቼ መርቶኝ እያላችሁ ለምትፈተኑ እንኳን ደስ አላችሁ። ይሄ ማታ የእናንተ ነው። ከዛ ታሪክ እግዚአብሔር ክብርን ይወስዳል። አገልግሎታቸውንም አጣናሉ። ይሄን ቃል ለአንዳንዶቻችሁ ሬዲሜድ ይሁንላችሁ። በእውነት ግራ ይግባህ እንጂ ጠላትህ ካንተ አገልግሎት አያገኝ። እንዴት እንደሆነ አትወቅ፣ ግን ጠላትህ ካንተ አገልግሎት አትመለስም። አልመለስም በሉስ። በስማም ጠገብኩ የእግዚአብሔር ቃል። ስለዚህ ሰረገላውን እንዲዘጋጅለት አደረገ። ሰራዊቱንም ይዞ ተንቀሳቀሰ። ከጀርባ ተንቀሳቀሰ። የሆነ ሰራዊት ማለት ነው። 600 ምርጥ ሰረገላዎች ከሌሎቹም የግብፅ ሰረገላዎች ጋር ከነጦር አዛዦቻቸው ተሰልፎ ተነሳ። ቁጥር 8 እግዚአብሔር የንጉሱን የፈርዖንን ልብ ስላደነደነው በልበ ሙሉነት ከግብፅ የሚወጡትን እስራኤላውያንን አሳደዳቸው። በምን ሙሉነት? እርግጠኝነት ሰጠው ነው። ልቡን አደንድነው ታገኛቸዋለህ ብሎ እግዚአብሔር ይሰበስባቸው ፈለገ። እነዛን ዋኖቹን ሰረገሎቹን። እሺ ቁጥር 8 የንጉሱ የፈርዖንን ልብ ስላደነደነው
እያደነደነው በልቡ ሙሉነት ከግብጽ የሚወጡትን እስራኤላውያንን አሳደዳቸው። ግብጻውያንም ይሄውም የፈርዖንን ፈረሶችና ሰረገሎችን ፈረሰኞችና እግረኞችን ሁሉ እስራኤላውያንን አሳደዷቸው። በበዓል ዛፎን አንጻር በባህር አጠገብ በፊያይሮት ሰፍረው ሳሉ ደረሱባቸው። እንዳትረሱ ምን አሉባቸው? ከኔ ይራቅ ብትሉ ደረሱባቸው ነው የሚለው። አደራረሳቸው የሚል አንድ ትርጉም ላይ አንብቤ ያለው ያዕቆብንና ላባን መድኃኒዓለም አንዱን አስተኝቶ አንዱን ቀስቅሶ የሶስት ቀን መንገድ ነበረ፣ ግን ተደራረሱ። ሆን ተብሎ ነው። ከዛ በኋላ ተመልሶ እንዳይመጣ ነው። ደረሰ። ወይኔ ጌታ ተብዬ ነበርኩ ስንት ነገር ስጠብቅ፣ አሁን ሰው ነኝ እኔ። ሰው አለ አገልጋይ አለ ለመሆኑ ነብይ ያለ አሁን ጥላላችሁ። ደረሰ ነካኝ ወዮ ስትሉ ቁጥር 10 ላይ ፈርዖን በቀረበ ጊዜ እስራኤላውያን ቀና ብለው ተመለከቱ፣ እነሆ ግብጻውያን ይከተሏቸው ነበር። እነርሱም በታላቅ ፍርሃት ወደ እግዚአብሔር ጮሁ። እነርሱም ሙሴን እንዲህ አሉት፣ በምድረ በዳ እንድንሞት ያወጣህን በግብጽ መቃብር ቦታ ጠፍቶ ነው? መጀመሪያ እኮ አላሉ። የሆነ ነገር ሲጠዘጥዝህ ነው ቋንቋ የምትቀይረው። ወዮ አሁን እንደዚህ ነኝ አልጸልይም እንደው ይላል አንዳንድ ሰዎች። ታው እባክህ የት ትሄዳለሽ? ጸሎት ትተህ እኔ ቸርች አልሄድም። ኧረ ታው የት እግዚአብሔር ቤት አመል አይወጣም። ቀጥል ዝም ብለህ እና ነፍስ እስካለች ምላስ ማውራት እስከቻለ ጌታን ማውራት አለባችሁ። እሺ ልቀጥል። በግብጽ ሳለን ወተን እባክህን ግብጻውያንን እናገልግል አላልንህም ነበርን? በምድረ በዳ ከምንሞት ግብጻውያንን ብናገለግል ይሻለን ነበር አሉ። ይቱ ይሻላል አገለግላላችሁ። እሺ ቁጥር 13 ሙሴም ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቆሙ። እግዚአብሔር ዛሬ የሚያደርግላችሁን መታደግ ታያላችሁ። ዛሬ የምታያቸውን ግብጻውያን ዳግም እስቲ ደግሜ አላለቅስም በሉ እስቲ ደግሜ። እግዚአብሔር አንዴ የሚሽረው ነገር ዛሬ አለ፣ ይሽረዋል በኢየሱስ ስም። እግዚአብሔር ስለእናንተ ይዋጋል። እናንተ ያለባችሁ ምን ማለት ብቻ ነው? መታገስ ብቻ ነው ይላል። መታገስ እስቲ መታገስ በሉ። ይሄ ተአምር ይሄ ጣልቃ ገብነት ምን ይፈልጋል? ትዕግስት ይፈልጋል። ፈተና ወዮ ቢያስብል፣ ከኋላ ወዮ ቢያስብል፣ ዝጉ ወዮ ቢያስብል፣ ደመናው ዝም ቢል ወዮ የሚያስብል ነገር ኖሩም መታገስ፣ መፍትሄው መታገስ ብቻ ነው። ይሄ አዲሱ መደበኛ ትርጉም እግዚአብሔር ስለእናንተ ይዋጋል፣ እናንተ ያለባችሁ መታገስ ብቻ ነው። ደስ ሲል ቃሉ። እሺ ከዚያም እግዚአብሔር ሙሴን እንዲህ አለው፣ ስለምን ትጮህብኛለህ? ይልቅስ እስራኤላውያንን ወደፊት እንዲጓዙ ንገራቸው። ዞር በሉና ወደፊት ነው ወደፊት። እነሱ ምን እያሉ ነው? እንመለስና እናገልግላቸው። ባሪያ ብንሆን አይሻለም? እንመለስ ሲሉ ወደፊት። እንዴት እንደሆነ አላቅም በሉ እስቲ፣ ግን እቀጥላለሁ በሉ እስቲ። እንዴት እንደሆነ አላቅም በሉ እስቲ። የኔም ነገር ይቀጥላል፣ አገልግሎቴ ይቀጥላል፣ ቢዝነሱም ይቀጥላል፣ ስራዬ ይቀጥላል፣ አጥቢያዋም ብቻ ይቀጥላል። የሆነ የሚቀጥል። ቁጥር 16 ውሃውንም ለመክፈል በትርህን አንሳና እጅህን በባህር ላይ ዘርጋ፣ እስራኤላውያንም በባህር ውስጥ በየብስ ይሻገራሉ። ተከተለዋቸው እንዲገቡም የግብፃውያንን ልብ አጸናል። ከኋላ ያለውን እኔ ያለውልሃል፣ እኔ አጸናቸዋል፣ እንዲከተሏቸው አደርጋለሁ። አንተ ብቻ ወደፊት ህዝቡን ይዘህልኝ ሂድ። እነሱን ደግሞ እኔ አንዳንድ ጊዜ ስትነኩት ወደ አለትነት ልል የነበረ ነገር ጠንክሮባችሁ ደህና ነበረ እኮ ደነደነ መፍትሄ ነበር በጊዜ ብትደርስበት ይላል ዶክተር። በጊዜ ብትደርስበት ወደዚህ አይቀየርም ነበር። እኔ በጣም የሚጨንቀኝ ንግግር ነው ያ የነሱ። መጽሐፍ ቅዱስ ደግሞ ግልባጩን ይሆን በደነደኑ ጊዜ በጠነከረ ጊዜ በጊዜ ተደርሶበታል። እግዚአብሔር በጊዜ የሚደርሰው ወደ አለትነት ሳይቀየሩ ተቀይረው ማክሲመማቸውን ሲጨርሱ ነው። በፈርዖንና በሰራዊት ሁሉ በሰረገሎቹም በፈረሰኞችም ለራሴ ክብርን አገኛለሁ ደገመው። እንደገና ቁጥር 18 በፈርዖንና በሰራዊት ሁሉ በከበርኩ ጊዜ፣ ሶስተኛ ግብፃውያን እኔ እግዚአብሔር እንደሆንኩ ያውቃሉ። ሁለተኛ ምን ጉድ ነው? ከዚያም ከእስራኤላውያን ሰራዊት ፊት ሆኖ ሲሄድ የነበረው የእግዚአብሔር መልአክ ተመለሰና ወደ ኋላ መጣ። የደመናውንም አምድ እንዲሁ ከፊት ተነስቶ ከኋላቸው ቆመ። በግብፅና በእስራኤል ሰራዊት በመካከል እስቲ በመካከል በሉ እስቲ። የሆነ በመካከል የሚገባልኝ ነገር አለ የሚል ሰው አለ ዛሬ? በመካከል እኔና በሚከተለኝ ነገር መካከል በጌታ በኢየሱስ ስም በመካከል እስቲ በመካከል በሉ። በሌላም በኩል በዚያኛው በኩል ጨለማን ሲያወጣ በሌላም በኩል ብርሃን አመጣ። ስለዚህ ሌሊቱን በሙሉ አንዱ ወደ ሌላው ሊጠጋ በመካከል ገብቷልና ሊጠጋጉ ሙሴ እጁን በባህሩ ላይ ዘረጋ። እግዚአብሔርም ሌሊቱን በሙሉ ብርቱ የምስራቅ ንፋስ አስነስቶ ባህሩን ወደ ኋላ በማሸሽ ደረቅ ምድር አደረገው። እስቲ ሸሸ በሉ። ምኑን የሸሸው? ዝጉኗ። እንዴት ነው ምን ሄደው ነበር ያሉት፣ ግን ነፋስን አዘዘና ውሃውን ምን አደረገው? እስቲ ሸሸ በሉ። እስቲ ይሸሻሉ በሉ። እስቲ ዲያብሎስን ተቃውሞ ከናንተም ይሸሻል። ደርሶባችሁ አይደለም፣ በደንብ ሊሸሽ ፈልጎ ነው። እሺ ወይኔ እግዚአብሔር ቃል ምን ላድርገው? የጌታ ቃል። እሺ እስቲ ሸሸ በሉ። ዛሬ የዘጋችኋቸው ፋይሎች ይከፈታሉ። ሲነጋጋም እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ቁልቁል ተመለከተ ይላል። አልገባችሁም?
ምኑን? እነዛ የተመረጡ ሰረገሎች ናቸው፣ ፈረሰኞች ናቸው። ቁጥራቸው 600 የሚያክል ሰረገላ የያዙ ከኋላ እግዚአብሔር ቁልቁል ነው ይላል አይልም? እኔ መጽሐፍ ብቻ መሰለ ይላል አይልም? እግዚአብሔር ምን ተመለከተ ነው የሚለው? ይሄ እኮ ማለት በራሱ በቂ መልስ ነው። አንተ ነህ ትልቅ የሆኑብህ እንጂ እግዚአብሔር ቁልቁል ያቸው። ቁልቁል ማለት ነው። ቆይ ያልገባችሁ ነገር ምን ማለት መሰለ? ልክ በከፍታክ ልክ የሚያንሱና በዝቅታክ ልክ የሚተልቅ ኔቸር አለ። ለምሳሌ ካፕቴኑ ጉርንን ባለ ድምፅ ዛሬ አሁን ተነስተናል፣ ተናርገናል፣ የምናርፈው እንትናው ዱባይ ነው፣ 3 ሰዓት ከ45 ይፈጃል፣ አየር ላይ የምንይዘው ጫማ ከፍታ እንትን ነው ካለ በኋላ ይነሳል። በተነሳ መጠን ትተኸው የምትሄደው ምን እየሆነ ነው የሚሄደው? ያው እንኳን እግዚአብሔር ከሌላ የሆነ ስታይ ብዙ ትልልቅ ቤቶች ምንድን ናቸው? ያነሱት አንሰው ነው ከፍ ብለህ ነው። እግዚአብሔር ቁልቁል አየ ሲል ዋስትና እየሰጠ ነው። ምንድን ናቸው እያለ ነው። አንተ ስታየው አቤት ስንት ፎቅ ነው ብለህ እንዲህ ያየከውን ጉርጅ ከሊፋን እንዲህ ብለን ነው የምናየው። ይገርምሃል። እና እንዳውም በአሁኑ ሳላየው ነው የመጣሁት። እንዲህ ሩቅ ነው። ስናርፍ ደመናው ከላይ ብቅ ብሎ አይቼው ተገርሜያለሁ ራሱ። አንተ ስንመጣ አየውታ ተነስተን ዞሯል። ዱባይን ዞረን መጣ ነው። ለካ ቁልቁል ትንሽ ነው። ቁልቁል ታያለ አታይም? ቁጭ በሉ። ኢየሱስ ያድናል። እኔ ብቻ እስከመቼ ቆሜ እናንተም ቆሙ ብዬ ነው። አንድ የተደጋገመን ቃል ብቻ እኔም ደጋግሜው ጨርሳ። የትኛው ቃል የተደጋገመው? ክብርን አገኛለሁ፣ ክብርን አገኛለሁ፣ ክብርን ወስዳለሁ፣ ክብርን ወስዳለሁ። እሺ አሁን የነገሮችን ትልቅነት ማወቅ ከፈለጋችሁ ስሜታችሁን ስሙ፣ ሰው ስሙ። በተለይ የማይጸልይ ሰው ካለ እሱን ስሙት። የማይጸልይ ሰው ሆረር ነው ራሱ ሰው። ሚዲያ ስሙ። በበቂ መጠን መሰበክ ትችላላችሁ። በእነዚህ ጉዳዮች ትልልቅ ናቸው። ትልልቅ ነው፣ ልቅ ነው። በቃ ይሄን ስትሰማ ተሰብከህ ቶሎ ነው አሜን የምትለው። በተለይ የሆነ ፈተና ትልቅነት ስትሰበኩ ቶሎ አሜን ትላላችሁና እነዚህ ነገሮች እንደጠነከሩ ስታቅ ይጠፋብሃል። መንገዱ ብቻ ሳይሆን ፕሮግራሙ፣ የህይወት አቅጣጫ፣ አገልግሎት፣ አወጣጥ፣ አገባብ ድፍን ይሆናል። ድፍን በሆነ መጠን ሳታቅ የስንፍና ቃል እና የሌላ ሎሌ ባሪያቸው አገልጋይ ብንሆናቸው ተመልሰን እንድትል ያደርግ። ምን ያደርግልኛል ለኔ ጴንጤነት ይላል አንዳንድ ሰው። ህመሙን መታገስ አቅቶት ምን ያገናኘዋል ህመምህና መዳን? ከባርነት መውጣትና መንገድ ላይ መንገድ መጥፋቱ የምድረ በዳ ድፍን መሆኑ ቀይ ባህር ምን ያገናኘዋል? የወጡት ከባርነት ቤት ነው፣ በበግ ደም ነው፣ ከፈርዖን እጅ ወይም ከዲያብሎስ እጅ ነው። ባሪያ ከነበሩበት ነው ነፃ የወጡት። ነፃ የወጡት በምን ዋጋ ይተመናል? በምግብ በፈተና ከግምት በላይ ሆኖላቸዋል። አያችሁ፣ ትልቅ ነገር ሆኖ ፈርዖን ከላይኛው ሶስት ታችኛው ወፍጮ ፈጪ ድረስ በኩር ሲቀጣበት እስራኤል ቤቱን ዘግቶ ያረደውን በግ በመቃንና በጉበን ላይ ደሙን ቀብቶ ስጋውን እየበላ ባደረበት ቀን ላይ የግብፃውያን በኩር በሚቀጣበት ሌሊት ነፃ ወጥተዋል። እሱ ብቻ አይደለም። ዘሌዋውያን ላይ ስታነቡ ጠዋት ከግብፅ ሲወጡ ይላል እስራኤላውያን በሚያልፉበት መንገድ ግብፃውያን በኩሮቻቸውን ሲቀብሩ አዩአቸው። በቀብር ሰፈር ነው የወጡት። ምን ያገናኘዋል? የሆነላቸው ነገር ምን ያገናኛቸው? የሆነው ነገር ከንግግር በላይ ከስብከት በላይ ነው። እግዚአብሔር ይባረክ። እና እየሄዱ ነው። በደንብ ስሙኝ። ዛሬያችን ብቻ ብዬ እንጸልያለን። የሆነው ነገር ብርቱ ነው። በ10 ተአምርና በመለኮታዊ ጣት የተፈጠሩ ነገሮች 11ኛውን ለማጀብ የመጡ እንጂ እስራኤል በተአምር ሳይሆን በበግ ደም እንደሚወጣ እግዚአብሔር ቀድሞ ተናግሮ፣ ይሄ ደግሞ በአዲስ ኪዳን ሊሆን ላለ የክርስቶስ አገልግሎት እንደ ጥላ ሆኖ ያገለገለ ታሪክ ነው። ያውቃሉ አያቶቻቸው ባሪያ ሆነው እዛ እንደተቀበሩ፣ አባቶቻቸው ቅድመ አያታቸው ከ300 430 ዓመት በላይ ስንት ትውልድ በዛ ሲገዙ ያውቃሉ። ምን ያገናኘዋል? ምን ያገናኘዋል? የወጡበት ተአምርና መንገድ ላይ የገጠማቸው ነገር በምን መቀራረብ ይችላል? እንዴት ያኛውን እስኪመኙ ድረስ ሆኑ? የቱንም ያህል መንገድ ላይ ቢሰበኩ ከትልቅ መለቀቅ የተጀመረ ጉዞ እንጂ መንገድ ላይ የገጠማቸው የትኛው ከፈርዖን አይበልጥም ነበር። ታሪኩን አጥኑ። የፈርዖን ሰራዊት ነው ብርቱ የነበረው። ከእጃቸው ከጉሮሮው ነው እግዚአብሔር ፈልቅቆ ያወጣቸው። ይህን የሚያክል ብርቱ እውነት ሰለብሬት ማድረግ አቅቷቸው መንገድ ላይ የገጠማቸው ቋንቋ አስቀየራቸው፣ መንገድ አስቀየራቸው። እንመለስ እስኪሉ ድረስ ከፈተናቸው ተነስተው ያ ፈተና እግዚአብሔር ክብርን የሚያገኝበት በግብፃውያን መካከል ማን እንደሆነ የሚታወቅበት ነው። ፈተናው ያ ፈተና የሚያልፉበት ነው። ጠላቶቻቸው የሚቀበሩበት ነው። እነሱ ግን መንገድ የገጠማቸውን ብርታት አይተው ከታላቅ እጅ እንዴት እንደተፈቱ ረሱና ይሄኛው በለጠባቸው ከአርነታቸው ይልቅ። በየመንገዶቻችሁ ምንም ነገር ቢያደርግላችሁ በመጀመሪያ ቀን ከተሰራላችሁ የሚበልጥ የለም። በመስቀል ላይ የሰራልን ስራ በምድር ላይ 100 ጊዜ ጣልቃ ቢገባልን ያ ንጹህ የበግ ደም እንዲፈስ የጠየቀን ኃጢአት የተቀበረበት አዳማዊ የውርስ ኃጢአት የተሰቀለበትን አሮጌው ሰው የተሰቀለበትን የሚያክል ያንን ብርቱ እውነት የሚተካ ምንም አይነት ነገር መንገድ ላይ የለም።
የመስቀሉን ትድግና የሚተካ ምንም የለም። የመጨረሻው ሆኖልኛል በሉ። አረ ቅሬታ አለባችሁ። እስቲ የመጨረሻው ሆኖልኛል በሉ። ከዲያብሎስ እጅ ነፃ ወጥቻለሁ። ከጨለማ ነፃ ወጥቻለሁ። ከሲኦል ነፃ ወጥቻለሁ። አረ ተናገሩ። ይሄ ጉባኤ የአዲስ ኪዳን ጉባኤ ነው። ከሞት ነፃ ወጥቻለሁ። ከብዙ ፈተና ነፃ ወጥቻለሁ። ጩሁና በክርስቶስ ደም፣ በበጉ ደም ነፃ ወጥቻለሁ።